አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ስራ እንዴት ይዟችኋል? የረመዳኑ ስራ ምን ይመስላል? እንዴት ይዟችኋል? እንዴት እያረጋችሁ ነው? አብሽሮ በያላችሁበት ሁላችሁም አላህ ይገዛችሁ፣ አላህ ይገዘን ሁላችንንም። እና ዛሬ በጧቱ 9 ሰዓት ከምናምን በዱባይ ሁላችሁ ውጭ ላይ ማለት ነው አገሬን እየመሰለኝ ወፎቹ ሲንጫጩ እዚጋ ውሃ እያጠጣሁ የውሃው ድምጽ አኪድ ይሰማል ብዬ አስባለሁ። እዚጋ ደግሞ የሁላችሁ ንፋሱ እንደምታዩት እያወዛወዘ ቅጠሎቹ ማለት ነው። ደስ አይልም? ደስም ያለኝም ያው ትናንትና በረራ ነበረ። ያው ሙሉ በሙሉ ደስ ያስብላል ባይባልም ብቻ አልሐምዱሊላህ ያው በሽተኛዎቹና ታማሚዎቹና ህጻናቶች ሴቶች ገብተው ስላየው በጣም ደስ ብሎኛል። አልሐምዱሊላህ ያ ረብ አሁንም የቀሩት ወንድሞቻችን እህቶቻችን ገብተው ደስታቸውን የምናይበት ቀን አላህ ቅርብ ያድርገው ኢንሻአላህ ያ ረብ። ወላሂ እኔ እንጃ እነሱን እዛ አዲስ አበባ ኤርፖርት ደርሰው እንደዛ አላቅም ከሆነ ቦታ ብቻ ከሆነ ከጉድጓድ በሉት ከሆነ ቦታ የሆነ ፍን ያለ ቦታ ከሱ ላይ ወጥተው የአዲስ አበባ የሀገራቸውን አየር መተንፈስ አየር መውሰድ ወላሂ እኔ እንጃ እኔ ራሱ እዛ ቦታ ላይ ያለሁ ነው መሰለኝ። እና አላህ ሁላችንንም በየሀገራችን ላይ አላህ መልካም ርዝቅ ይረዝቀን። አላህ መልካም ርዝቅ ይረዝቃቸው ሁሉንም። ጤናቸውንም ላጡት አላህ ጤናቸውን ይመልስላቸው፣ ያረጋጋቸው በሀገራቸው ላይ። ሀገራቸው ውብ ሀገር ናት። መስማማት፣ መተሳሰብ፣ ፍቅር ጠፍቶባት እንጂ ሀገራችን ውብ ሀገር ምርጥ ሀገር ናት ማለት ነው። እና ስለዚህ አልሐምዱሊላህ አለኩል ያህል ከስንት ልፋትና ከስንት ለቅሶ ትናንትና ያው ስላየኋቸው ደስ ብሎኛል። በእርግጥ በጣም አናሳ ቢሆንም የሄዱት የቀሩትም ኢንሻአላህ ተከታትለው ይሄዳሉ ብዬ ተስፋ እናረጋለን እና ዱዓችንን ነው አላህ ሀገራቸው ያስገባቸው ነው የምለው። እዛውን ቁጭ ብዬ እኔ ጥሩ አየር እየተነፈስኩኝ ነው። የወፎቹ ድምጽ ምናልባት ሊገባ ይችላል። ከገባ እዚህ ጋር ወይኔ ውሃው በዛበት ግን እዚህ ጋር ደግሞ ድመት አትወጣብኛለች። አውዙ ቢላህ አይፈቀድም ግን ሐራም ነው። በእርግጥ እኔ ሰው ቤት ነው ያለ ነው። እኛ አረቦች እንደዛ አይነት ነገር እነሱ ያስደስታቸው ያጊጡበት እነሱን ያስደስታቸው እንጂ ይሄ ነው ብለው አይሉም ማለት ነው። እና ብዙ ጊዜ ብቻ አስተግፍሩላህ። እዚህ ጋር ደግሞ በጣም ነው የምትፈራው። እዚህ ጋር ደግሞ ምንድን ነበር ስሙ? አርነት አውዙ ቢላህ ግን አይቻልም። በጣም ነው የደከመኝ። ቤት ውስጥ አጽድቼ እንደገና ወደዚህ መጥቼ ይሄንን እያጠጣሁ ነው። በእርግጥ ወደዚህም እያልኩ ስለሆነ አላቅም ረመዳን እንዴት እንደሚያልፍ ራሱ አሁን ሳስበው በጣም ይከብዳል። እኔ እንጃ ወላሂ ሀታ የመጀመሪያ ረመዳን ነው መሰለኝ። የረመዳን በአረብ ሀገር ሳሳለፍ በጣም ስለጠላሁ ይሄን ረመዳን እዚህ ማሳለፌን ስለጠላሁት ሀገር ሄዳለሁ ብዬ ጓጉቼ ስለነበር ለሱ ጭምር መሰለኝ ወላሂ ልክ የመጀመሪያ የመጀመሪያችሁ ረመዳን እንዴት ነው የሚከብደው በሰው ሀገር እንደዛ ያህል ነው የተሰማኝ። በእርግጥ በዚህ ቤት ነው አዲስ ማለት የመጀመሪያ ረመዳን ነው ከነሱ ጋር አሁን የሚጾመው እና በጣም ይከብዳል። አላውቅም ለምን እንደሆነ ብቻ አልሐምዱሊላህ ለኩል የሰው ልጅ ዋናው ጤና መሆኑ ነው። ጤና ከሆነ ሁሉም ነገር ይስተካከላል ባላህ ፍቃድ እና እንደሱ እያሉ መጽናናት ነው አይደል እንዴ? እና ስራውንም የረመዳን ስራ አላህ ይገዛችሁ፣ አላህ ይገዘን። ምክንያቱም አረቦች ይታወቃሉ ረመዳን ላይ እነሱ በኢባዳ ሳይሆን
የሆነ የምግብ ፉክክር አይነት እስከሚመስል ድረስ ነው እነሱ ምግብ ዝግጅት የሚያደርጉት እና በጣም ይከብዳል ወላሂ። ትናንት ወዳ ጀምሮ አሁን እቃ ይመጣል። ብቻ አስቸጋሪ ነው። አላህ መልካሙን ነገር ይሻለን ለኛም በቤታችን በሀገራችን በቤታችን ሆነን የምንጾምበት በራሳችን ቤት ማግኘትን ማጣትን በሰው ሀገር ሳይሆን በሀገር ላይ ነው የሚያምረው አይደል እንዴ? የሰው ሀገር ማግኘት እንጃ ምንም ተመስሎ አይታይም። ያው ጊዜያዊ ነው አላህ እስኪያሳካልን ድረስ ማለት ነው። ሙሉ በሙሉ ይሳካል ባይባልም እንደዛ ነው። አላህ መልካሙን ነገር ይሻለን። አላህ ኸይሩን ነገር ይሻለን። ወደ ሀገራችን የምንገባበትን ቀን አላህ ቅርብ ያርግልን ነው የምለው። ሌላ ምንም ልል አልችልም እና በጣም ደስ ብሎኛል ሀገራቸው ገብተው ስላየሁኝ። ሴቶች፣ ህፃናቶች ያ ረቢ ወላሂ በጣም ነው ውስጥ ያዘነው። ግን ያው ሰላም መግባታቸው ከዛ ሰቆቃ ከዛ ሁሉ ነገር መግባታቸው ነው በእርግጥ የሚያስደስተው። ግን ወላሂ ምንከን ሻንጣ አኪድ በቸም ከሀገር ላይ ሲመጡ በኪስ ይዘው አይደለም የሚመጡት አይደል እንዴ? ማንኛችንም መቼም ኪስ ይዘን የክፍለ ሀገር ልጅ ወደ አዲስ አበባ ሲሄድ እንኳን አሁን ላይ ራሱ የሰነጠነበት ዘመን ነው። በኪስ ምንድነው በፌስታል ልብሳቸውን ይዘው አላቅም ብቻ በስቁልቁል ብለው ሳያቸው አላህ ምስክሬ በጣም ነው ያዘንኩት ማለት ነው። ግን ያው ዋናው መግባታቸው ስለሆነ ምክንያቱም እዛው ሆነው ነፍሳቸውን ያጡ የሞቱ በበሽታ ላይ ያሉ ስላሉ ዋናው መግባታቸው ነው። በእርግጥ ቢያሳዝንም ሁኔታው አልሐምዱሊላህ ለኩልሃ ሁሉም ሂሳቡን ያገኛል። የዙልም እንባ የተዘላን እንባ የትም አይወድቅም እና በዛ መልኩ መግባታቸው በጣም ያሳዝናል። ያው መግባታቸው ነው ዋናው። እንኳን ደህና ገቡልን። የቀሩትንም አላህ ያስገባልቸው በሀገራቸው በወንዛቸው የሀገራቸውን አየር ተቀብለው አላቅም ሁሉም ነገር በሀገር ያምራልና ማለት ነው። አጣንም አገኘንም ሀገራችን ያሳደገን ያኖረን እና የቀሩትንም ወንድሞቻችን አላህ ያስገባቸው ነው። ረመዳንን እኛ በሰው ቤት ስራ ይከብደናል። እነሱ ደግሞ ረመዳን በዛ ሁኔታ ላይ ማሳለፍ ይከብዳቸዋል። ወላሂ እንጃ ከባድ ነው ዱንያ። ለአንዱ ዲሎት ሲሆን ለአንዱ ደግሞ መከራ፣ ለአንዱ ሀዘን ይሆናል። ህይወት እንደዚህ ነው ብቻ ዱንያ ነው። አልሐምዱሊላህ ለኩልሃ አኺራ አይደለም ይሄ ነገር። የጀነትና የጀሃነም እንትን ማለታችን አይደለም። መቼም ደሃ የሆነ ሰው የተበሳቆለ ሰው ጀነት አይገባም አልተባለም አይደል እንደ ይሄ ነገር ብቻ አልሐምዱሊላህ እና ይሄን ይመስላል። የቀሩትን ወንድሞቻችን አላህ በቅርብ አላህ ያስገባልን። ያሳዝናል ብቻ ሁሉ ነገር። ጀበላሽቶባታል። ይችን ሴት እኔ ጋር ትጨቃጭቃለች። እንዴት እንዳፈረው ያፈረውና ይሄ ሲያስጠላ አበላሽሽ እያለች ትጨቃጭቀኛለች ሴትዮዋ። መኪና አጥቦ ሲጨርስ እዚህ ጋር ያደርገዋል። ቁፍር ነው ያደርገላት። አበላሽቶታል ይራው ይሄን ይመስላል ቤታችን ልበላችሁ። ለሙስተሂል ቤታችን አልሙሂም ለጊዜው የምኖርበት ቤት ይሄን ይመስላል። ሰምታችኋል። ምክንያቱም ቤቴ ስላልሆነ ቤቴ ኢትዮጵያ ነው። ሰምታችኋል አይደል እንዴ? ምንም ቢሆን የሰው ነው። እዚህ ጋር ደግሞ አዲስ አለ የሚተከል ገና አልተተከለም። ሰውየው ስለሌለ እዚህ ጋርና ለዛም በመኪናው ጀርባ አለ። እነዚህ ደግሞ ይተከላሉ ማለት ነው። እና ለሰው የሚሄድም አለ። ብዙ ስለሆነ ሰው ሰጥቶት ነው ጓደኛው። ብቻ ያምራል እንደዚህ ቤትን ሲዋብ አረንጓዴ
ደስ ይለኛል ሐቂቃ ወላሂ ነው የምላችሁ። እዚህ ጋር ቁጭ ብዬ ይሄንን ንፋሱ ቅጠሎቹን ሲያወዛውዝ እንደዚህ እዚህ ጋር ወፎቹ ሲሉ ውሃ ሳጠጣ ውሃው ድምፅ ብቻ ሀገሬን ስለሚያስታውሰኝ ደስ ይለኛል፣ ያስደስተኛል። ምንም የሰው ቢሆን አይደል እንዴ? አልሐምዱሊላህ ለኩል ይሁን። ዱንያ እንዴት ነው? ለአንዱ ከፍ ለአንዱ ዝቅ። መቼም ሁሉም ተራ አለ። ተራ የሚባል ነገር አለ አይታወቅም። እኛም መዳም እንሆን ይሆናል። ትናንትና እኮ ነው ልጅቷ ምን ብትለይ ጥሩ ነው መዳም እንሆን ይሆናል ስንት ዛሬ እግሯን እያስተካከለች እያጠበች በሆነ በአላቅም ኬሚካል ነገር ጨምራ ምን አለችኝ ፋጡማ ይሄንን ነገር ልግዛለች እንዳለችኝ እና እንዴ እኔ ምን ያደርግልኛል? እኔ እኮ እናቴ እንዳንቺ እግሬን አጣጥቤ ራሴን አበጃጅቼ ቁጭ አይደለም ምለው ስራ አለብኝ አልኳት። በጣም ሳቀችና እንደስ እኮ አይባልም ማለት ነው። ልክ ነሽ፣ ግን እኔ ስራ ሰው ነኝ፣ ስራ አለብኝ። ምክንያቱም ራሴን ማልተም እንጂ ዛሬ ላይ ራሴን ባስተካክል እዚህ ጋር እግሬን አበጃጅቼ ምን ብዬ ቁጭ ልል ነው እንዴ? መልሼ ልሰራበት ይበላሻል። አገሬ ሲሄድ በቤቴ ባገሬ ኢንሻአላህ አልኳት። ላችኋለሁ እንጂ ሁሉም ጊዜ አለ። ህይወት እንዴት እንደሆነች አስቀጥለው ኢንሻአላህ ሁሉም ነገር ይስተካከላል ባላህ ፈቃድ። ነው ውሃን ቀንሼ ትናንሾቹን ዘራ አላጠጣ ነው። በቃ እንዴት ነው የከዳማ ነገር የኔ ምስኪኖች ትናንት ሄዱት ወላሂ እኔ እንጃ። አልሐምዱሊላህ ብቻ ነው ኩሊያ እንዳያፍርብኝ እንደዛ አድርጌ እጠጣዋለሁ። አስለን አጠጣሁ ብላ ፍሮታለች። ሴትዮዋን የገፍ ጨቃጭቃለች አፋርሽ እያለች ወይኔ ሲያምሯቸው እዚህ ጋር ፀሐይ አንጸባርቀኝ እንጂ የት ነው በአላህ ይታየኝ ላሳያችሁ ነበረ። ፍሬ አውጥቷል። ምንድነው ቱቱ ማለት ነው። ሴትዮዋን አፋርሽ ዘራዬን አበላሸሽብኝ እያለች ትጨቃጨቀኛለች። አጅሬው እዚህ መኪናውን ያጥብና ዘራው ላይ ያደርገዋል። ብቻ ለኬፉ ብቻ የጠጣ ይመስለዋል ሲያፈስበት እንጂ እንደዚህ ይጎዳዋል ብሎ ስለማያስብ ትንሽ መጅኑን ነገር ስለሆነ ይሄ ደግሞ ያልተተከለ ነው። ኦይ ያልተተከለ ምንድን ነበረ? እንደዛ አጠጣቸዋለሁ እንዳይበላሹ ቲን ማለት ነው። መሬቱ ሀድር ነው ለምን አትዘሩትም ብዬ ስላት መሬቱ ታች እንትኑ የተሰራበት ምንድነው ስሙ ዛዛታ በዛሁባችሁ። ይሄ ዙሪያውን ሲተከል ሲቆፈር ምንድነው የሚባለው ጅዳሩ የግድግዳው ማለት ነው የተሰራበት ብረት ምናምን ስላለው ወደታች ላይ ትልል አልቻለምና ቦታ እንፈልጋለን ብላ ተቀምጧልላችሁ። ብቻ በዚህ ዘና ላለሁ ይደክመኝና ጧጧት እዚህ ወጥቻ አጠጣለሁኝ። የቤቱን ስራ ከጨረስኩ በኋላ እዚህ ጋር ወጥቼ ነው የማጠጣው። እነዚህ ቀን በቀን ይጠጣሉ፣ ምክንያቱም ያልተተከለ ስለሆነ እና አዲስ ነው የመጡት ማለት ነው። የቀረኛል ፀሐዩ ግን ይሄኛው ገና ነው።
ምክንያቱም ይሄ ቶሎ ስለሚፈስብኝ ትንሽ ስለሆነ ቦታው ይሄ ጉድጓዱ ተለክታጭ አለበት ላይ አጠጥ ማን ነው ደቀኘ ወደ ስራ እንዲገባ እንትን አላልኩም እና ይሄንን ይመስላል። ፀሐዩ ልነግራችሁ አልችልም በጧቱ ማለት ነው። ግን እኮ ገና ነው። አሁን ሙቀት የሚባል ነው እንዴ? አለምያቸው ምንድነው የሚባለው? እና ደህና ሁኑልኝ። ይህን ይመስል ነበር ቆይታው።